ተመልካቾቻችን ዛሬ የማስተምረው አማርኛ ወደ ኦሮምኛ መቀየር ነው። ሰብስክራይብ ሼር አድርጉ። ዛሬ ክፍል 3 ክፍል 1 እና 2 አስተምሬ ነበር። እሱ ወደ ኋላ መልሱና እዩት። ዛሬ የማስተምረው ቁጥር እና ፊደል ነው። ቁጥር በኦሮምኛ ምን ይባላል? ፊደል በኦሮምኛ ምን ይባላል? ቁጥር ማለት ለኮብሳ ፊ ፊደል ያስተምራለሁ። ዘን ነምበርስ ለምሳሌ 1 ቶክ 2 ላም 3 ሰዲ 4 አፉር 5 ሻን 6 ጃ 7 ቶፕ 8 ሰዴት 9 ሰገል 10 ቁዳን። ይሄ ካወቃችሁ በኋላ ሌላ ቁጥር አይከብድም ማለት ነው። ለምሳሌ እስከ 1 እስከ 10 ካወቃችሁ በኋላ 10 እስከ 20 አይከብድም ማለት ነው። ማለት 10 ካልኩ በኋላ 10 11 አንድ ማለት አንድ ቶኮ ነው። ቁዳን ቁዳቶክ ቁዳን ቁዳቶክ ቁዳላ ቁዳሰዲ እንደዛ መቀጠል ነው ማለት 11 ቁዳቶክ 12 ቁዳላ ሁለት ማለት ላማ ነው። 12 ቁዳላ እንደዛ መቀጠል ነው። ዲግዳም በአማርኛ 20 በኦሮምኛ ዲግዳም 30 ሶዶም በኦሮምኛ ሶዶም በአማርኛ 30 ሶዶም 40 አፍርታ 50 ሻንታ 50 ሻንታ 60 ጃታ 70 ቶርባታ 80 ሰዴታ 90